አይዞሽ፣ አንቺን ለማንም አልሰጥሽም። አባትሽም አያውቅም። እኔና አንቺ ብቻ። ስታድጊ ትልቅ ሰው ስትሆኚ እህትሽን ፈልገሽ ታገኛታለሽ። በጣም ወዳት እንደነበረ እድሜ ልኬን ስጠብቃት እንደነበረ ለ19 ዓመት ለ19 ዓመት ስበላ ስተኛ ለደቂቃ ረስቻት እንደማላውቅ ትነግሪያታለሽ። የእናት አንጀቴ ሁሌ የሚያስባት እንደነበረ ትነግሪያታለሽ። ልደቷን ትነግሪያታለሽ። እናትሽ አንቺን ካጣች በኋላ ባይተዋር ሆና ሞተች ብለሽም ንገሪያት። መቃብሬ ላይ ቆማም ቢሆን እማዬ ብላ እንድትጠራኝ ንገሪያት። ዳታ ሁሉንም እውነት ተናገረች። እስከ ዛሬ ድረስ የደበቀችውን ለማን ላውራው እያለች ስታስብ ያሳለፈችውን ሁሉ ችግር ለሰላምዬ ተናገረች። ሰላምዬ መውለጃዋ ሰዓት ደርሷል። ለልጇ ተናዘዘች። ትልቅ እህት አለችሽ፣ የተወለደችውም ደግሞ አንቺ በምትወለጅበት ሰዓት ነው። እናም ልደታችሁን አብራችሁ ታከብራላችሁ። እንዲሁም ደግሞ እኔ እንኳ ባልኖር እናቴ እንዲህ ብላለች ብለሽ ትነግሪያታለሽ። በሰላም ተወለጅ እንጂ እኔ እስካለሁ ድረስ ተጃንችን አነጥልሽም ብላ እሆዷ ውስጥ ላለችው ልጅ ተናገረች። አቶ ደረጀ ሁሉም እውነት ወጣበት። ወይዘሮ ማርታ ዳጣን ከቤት አባረረቻት። ልጆች ጋር የተደበለሽው እኮ እኔ አባቴ የለኝም እናትም የለኝም የጎዳና ልጅ ነኝ ብለሽ ነበር። ይህን ሁላ ነገር ደብቃችሁ የኔ ጋርማ አብረሽ ታሁን ወዲያ እንደ አታርጊም በማለት በሚያሳዝን ነገር አባረረቻት ቤት። ሰላም ጤና ይስጥልኝ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ለዚህ ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ነባርቴ ላይክ፣ ሸር እያደረጋችሁ ስለምታበረታተኝ እጅግ አመሰግናለሁ። ወይዘሮ ማርታ እንግዲህ ከቤት አባረረቻት። ከአሁን ወደ እንዳ መልሰሽ እንዲያመጭ በማለት በጣም ተናደደች። ነገሮቹን ትክክለኛውን አልገባኝም፣ ትክክለኛውን ነገር እስከሚያበቃ ድረስ አንቺን ማየት አልፈልግም አለቻት። ደረጀ ሁሉንም ነገር እኔ ነኝ እንደዚህ ያደረግኩት፣ ማርታ ለምትጠይቂ ነገር ዝግጁ ነኝ አሁን ላይ ለመመለስ። ዳታ ምንም የምታውቀው ነገር የለም። በክፉ ነገር እንድታያትና እንድታስቀይሚያት ማንም ሰው እንዳስቀይማት ዳታን አልፈልግም አለ። እስከ ዛሬ ድረስም እኔ የደበኩት ሁለቱ ልጆችን ማጣት ስለማልፈልግ ነው። አንቺ በጣም ጀግና ሴት ነሽ፣ ለትዳርሽ ሟች ነሽ፣ በክፉ ላይሽም እንደምታደርጊው በጥሩ ላይሽም በጣም መልካም ነሽ በማለት ወይዘሮ ማርታን ነገራት። አቢጌል እኔ እኮ ብያችሁ ነበረ አባዬ ተጎዳና ለመጣት ልጅ እንደዚህ አይሆንም፣ ለማዝናናት ተኛ ከልጆቹ አስበልጦ አይወዳትም ነበር። ግን ደግሞ የሆነ ነገር እንዳለ ነግርሽ ነበር እማዬ። እኔ እውነቱን ነው የምናገረው። እናንተ ግን ዳኒን ስለወደድኩትና እንዲሁም ዳጣ እሱን ስለወደደችው አፍቅረው ነው ወይም ፍክክር ነው እያላችሁ እኔ የምናገረውን ነገር አንድ ሰው እንኳ ሊረዳኝ አልቻለም። እኔ ግን ከበፊቱም ዳታ እዚህ ቤት እንደመጣች አውቃለሁኝ። አባዬና ዳታ የሆነ ነገር እንዳላቸው እኔ አውቃለሁኝ አለች። አቶ ደረጀ እንደ አጋጣሚ ወደ መኪና ሄደ። ዳግምንም ጠርቶ ስለነበር አብሮ ሲሄዱ
ሰላም ቆይማ አንተን በጣም ትቀርበሃለች፣ ምን ትታወራ ትሰማታለህ ብሎ አቶ ደረጀ ጠየቀው። ሰላም በተደጋጋሚ የዳታን ነገር ትጠይቀኛለች። ዳታ የት እንደተወለደች፣ ማን እንዲሁ አባቷ እናቷስ የት ሀገር እንዲሆነች ጠይቃትና ንገሬ ብላ በተደጋጋሚ ትጠይቀኛለች። እኔ ግን ምንም አልነገርኳትም አለው አቶ ደረጀ። በቃ ሁሉንም ነገር አውቃለች ብሎ ከመኪና ወርዶ ሄደ። እንዲህ መሆኑን ቆይማ ጋሼ እንደዚህ የሚሆነው ምን አዲስ ነገር አለ እንዴ? በማለት መኪናውን ዘግቶ ወደ ቤት ሲገባ ሰላም እየመጣች እኔ እኮ ስለ ዳታ ጉዳይ አንተ ስለምትቀርባት ሁሉንም ነገር ጠይቃትና ንገር ብዬህ ነበር፣ ምን አደረስክ? በማለት በጥያቄ አፋጠጠችው። እኔ ምንም አይነት ጥያቄ አልጠየኳትም፣ ምክንያቱም አንቺ ወላጅና ሁሉንም ታውቂያለሽ። ዳታ ብዙ አይነት ነገሮችን ደብቃናለች። እነዛን ነገሮች ደግሞ ተወለድሽ ወደ አንድ ባስረዳሽ ይሻላል ሰላምዬ አላት። እኔን ተወደኝና ታከብሬ ከሆነ አሁን ላይ እንድትነግረኝ ነው የምፈልገው ብላ አፋጠጠችው። አሁን እኔ በጣም ነው የምወድሽ የማከብርሽ። ዳታ ብዙ አይነት ነገሮችን ደብቃናለች፣ በጣም ብዙ። እነዛን ነገሮች ደግሞ ቀስ ብዬ እነግርሻለሁ በማለት እያወሩ እያሉ ውሃ እየመጣች ውሃዬም ትጠራላችሁ ክላስ ምን ታረጋላችሁ እያለኝ ነው ማዬ እናም ቶሎ በማለት ጠራችው። ያ ነገርም ታይነገራት ሰላምዬ ወደ ክላሷ ገባች። ክላሷ ተኝታ ግን ብዙ አይነት ነገሮችን እንትን እያለች ነበር። ምክንያቱም ዳታ እናቷ እንደሆነች ታውቃለች። በጣም ትወዳታለች የጠፋዋን ልጇን። የጠፋዋ ልጇ ገና እንደተወለደች ደሟ እንኳ ታይደርቅ ነበር አንስቶ የወረወረባት። እናም ዳታ እንደሆነች ተጠራጠረች። እሆዷ ውስጥ ላለችዋ ልጇ እኔ እንኳ ብሞት ያደገች እህት እንዳለሽ ልንገርሽ፣ እኔ እንኳ እናት ባልኖር ምትክ እህት እንዳለሽ፣ ጀግና እህት እንዳለሽ ልንገርሽ። እንዲሁም ደግሞ አንቺ ስትወለጂ አብራችሁ ነው ልደታችሁ አለቻት። በጣም እያስተነተነች እና በጣም ተጨነቀ ሰላምዬ። ዳታም አሁን ላይ ሁሉም ነገር ይፋ ወጣ። በህይወታችሁ ውስጥ ብዙ ነገሮችን አጋጥሞኛል፣ ነገር ግን እንዳሁኑ ከባድና ትግል የሚባል ነገር አጋጥሞኝ አያውቅም። እኔ እቤት ውስጥም ሆነ ውጭም ደረጀ ብዬ ጠራሃለሁ። በመኪና ውስጥ ግን አባዬ እልሃለሁኝ። ይሄ ነገር እንዴት ለደበከው? እንዴት ለምን እንደደበከው አላቅም አባዬ። አሁን ላይ ስለ እናቴ ማወቅ እፈልጋለሁ አለችው። አቶ ደረጀም ዳታ ትንሽ ጠብቂኝ የአንድ ወር ጊዜ፣ ያ ግን ሁሉንም አፈራርጨው የተቀመጠ ይቀመጣል፣ የፈረሰው ይፈርሳል በማለት ቃል ገባላት። አቶ ደረጀም በጣም አሁን ላይ እውነቱን ለመናገር በጣም ፈርቷል። ምክንያቱም እውነቱን ቢናገር አቶ ደረጀ ከባድ የሆነ የቤታቸው ብጥብጥ ይፈጠራል። ወይዘሮ ማርታ ለትዳሯና ለባሏ በጣም ታማኝና ጀግና ናት። ግን ደግሞ በባሏና በልጇ የመጣበትን ነገር ወደ ኋላ ስለማትል ያ ነገሮች ከባድ የሆኑ ነገር ይፈጠራል። የዛሬው ቆይታችን ይሄንን ይመስላል። ቪዲዮ ተመቻችሁ ላይክ ሼር እያደረጋችሁ ቤተሰብ ሁኑ። እንግዲህ ጠፍቻለሁኝ ማለት ነው። ላይክ እያደረጋችሁ ቤተሰብ ሁኑ። ነባርቶችም ደግሞ ስለምታበረታቱኝ እጅግ አመሰግናለሁ። በቀጣዩ ባሪፍ ቪዲዮዎች እስከምንመጣ ድረስ ይህን ቻናል ሰብስክራይብ እያደረጋችሁ ጠብቁኝ ማለት ነው።
እና ሁላችሁንም አመሰግናለሁ።